እውነት ልንገራችሁ ጂጂኮ ርዕስም ሊሆን የሚገባው ሰው ነው ብያላሰም የእውነት ነው የምላችሁ ይሄ ደንቆሮ ነው ይሄ ማሃይም ነው ይሄ ትንሽ ገንዘብ ካገኘ ሚስቱን አልጋው ላይ ጥሎ ለወንድ ሊሸጦ የሚሄድ ባለጌ ወራዳ የመጨረሻ የወረደ ሰው ነው ትንሽ ገንዘብ ጆቶኒ ይበሉት ጆቶኒ ከሳንቲም ስትከትበት ነው ኳስ የሚተፋው ልክ እንደዛ ገንዘብ ከሰጠው አልጋው ላይ ሚስቱን ጥሎ ለሚሄድ የመጨረሻ የረከሰ ሰው ነው በደንብ ስላየ ነው ማን እንደሆነ ስላወቅ ነው ማለት ነው ለስድስት ወራቶች እንደዛ ሲለፈልፍ ከርሞ ሲሳደብ ከርሞ ምንም አለማግኘቱን ሲያይ መሬት እንኳን አልተሰጠ በጣም የድፍረቱ ድፍረት እኮ ባዶ ጭንቅላት የሰው ልጅ ቤት ያከራያል የሰው ልጅ መኪና ያከራያል የሰው ልጅ ህንጻ ያከራያል የሰው ልጅ ማሽነሪ መሳሪያዎችን ያከራያል አፌን አከራይቼ ለኑር ይላል ይሄ ደንቆሮ አፌን ተከራዩ ይላል በምላሴ ሪል ስቴት ይሰጠኛል ሰው እኮ ነው ምን ስለሰራ ምላስ አለኝ ብዙዎቹ ይከተሉኛል ብዙ ታብታብ አለኝ ብዙዎቹ ይከተሉኛል መንግስት ይሄንን ተራበት መንገድ ያመቻችልኝ ሲሪየስ ነው የእውነቴን ነው የምላችሁ አይደል ይሄ ልጅ ማቆም አለበት እንደ ቀልድ መሰል የለ እሱን በስድብ ምናምን መመላለስ እኛም የበታችነት ነው ጊዜም የለ መወሰን ያለበት ነገር መወሰን ምክንያቱም ለዚች ሀገር ትልቁ ጠንቅ ኦርቶዶክስ ነኝ ብሎ የአዲስ አበባ ልጆች አስጨፍጭፏል ኦርቶዶክስ ነኝ ብሎ ምንም የማያውቁት ልጆች በሉ ተነሱ ብሎ አስጨፍጭፏል ፕሮቴስታንት ውስጥ ገብቶ ሲለፈልፍ ነበር ነቁበት አስወጡት አሁን ደግሞ የአዲስ አበባ ልጅ ኢትዮጵያ ያለ ባንዲራችን የኛ ባንዲራ ነው ያ ከፋም ለማም የለበስካት ባንዲራ የኛ ባንዲራ ናት ይመለከተናል ኦኬ መመልከት ብቻ አይደለም እንጂ ጂጂ ለዛ ባንዲራ ብቻ ሳይሆን ለኢትዮጵያ መስዋዕትነት የከፈሉ ብዙ ጀግኖች አሉንኛ ልክ እንደና አበበ ቢቂላ እንደነ ገረሱ ዱኪ እንደነ ባልቻ ሳፎ እንደነ አብዲሳ አጋ እንደነ ጀነራል ታደሰ ብሩ በኢትዮጵያን ባለም አቀፍ ደረጃ ካስጠሩ ሰዎች መካከል አብዛኛዎቹ ኦሮሞዎች ናቸው ለመጀመሪያ ጊዜ ባዶ እግሩ ሮጦ ሮም ላይ ለኢትዮጵያ የወርቅ ሜዳሊያ ያመጣና የውጪ ዜጋዎች የውጪ ሚዲያዎች ጭምር ሮም ባንድ የኢትዮጵያ ወታደር ተከበበች ብለው ዘገባ እንዲሰሩ ያደረገው ጀግናው አበበ ቢቂላ ነው የኦሮሞ ልጅ ነው በስነ ጽሁፍ ደረጃ የኢትዮጵያን ስነ ጽሁፍ ደረጃ አሻሽሏል ከሚባሉ ሰዎች መካከል እንደነ ሎሬት ጸጋዬ ገብረመድን ያሉ ሰዎች ኦሮሞዎች ናቸው እንደ ባሉ ግርማ እንኳን ሐፍ ኦሮሞዎች ናቸው ጂጂ ዳለቻ አይመለስ እኔ ከታች ኢትዮጵያዊነትን ለኦሮሞ የማስተማር ማንንም የሞራል ልዕልና የለውም እኛ በተገላቢጦሽ እናስተምራቸዋለን እስቲ እናንተ የሰራችሁትን ገድል ንገሩን ያቁታል እኮ የኦሮሞን ጀግኖች የኦሮሞን ጀግንነት ያቁታል አድዋ ላይ መስዋዕት የከፈለው የኦሮሞ ልጅ ነው የኦሮሞ ፈረሰኛ ነው ከማንንም በላይ ነፃ እንድትወጣ ያደረገ የኦሮሞ ፈረሰኛ ነው አሉላ አባ ነጋ ቀይ ባህርን አሻግረን መምጣት አለብን ብሎ ሚኒሊክን በሚጠይቅበት ሰዓት ሚኒሊክ ፍቃደኛ ስላልሆነ እኛም እንፈልገው ከናንተ የኦሮሞን የፈረሰኛ ተዋጊዎች ብቻ ስጡኝ ብሎ የጠየቁ ናቸው አሉላ አባ ነጋም ጦረኛ ናቸው የኦሮሞን ፈረሰኛ ደግሞ ምናል ጦረኛ እንደሆነ ስለሚያውቁ እንሲ እናንተ የከፈላችሁትን መስዋዕትነት ንገሩን እስቲ የናንተን የኢትዮጵያን ጀግና ንገሩን እከሌበልና ጻፉልን እስቲ ንገሩን እውነት ጀግና ካላችሁ ዳፍንታም ሀገሪቷ የቆመችው እኮ በኦሮሞ ደም ነው መስዋዕት የከፈለው ኦሮሞ ነው ጠራ በትባል ዮኒ ማኛ ልትሉን ነው አንተ ለዚህ ዮኒ ማኛ የምትባል ደንቆሮ ማህይም ለዚህ ትውልዶች የነኚ የጀግና ዘሮች ነው አንተ ኢትዮጵያዊነትን የምታስተምረው አንተ ጭላዳ ዝንጀሮ ምን ስራ አለ ቤት ውስጥ ቁጭ ብለህ ከመለፍለፍ ውጪ ከማውራት ውጪ ያበላውን የሚሰብር ባለጌ ማንንም ያላበላ የበላበትን ወጨት ሰባሪ እግዚአብሔር በጣም በሚያሳፍር እኮ ወደ ገደለው ጂጂ በሚያሳፍር ሁኔታ እኮ እውነት አንተ ማን ሆነ ብትፈጠር
እውነት አንተ ማን ሆነ ብትፈጠር ወይ ደግሞ የትኛው ብሔር ተወላጅ ብትሆን ያስደስታል ተብሎ ሲጠየቅ እኮ እንደው እኔ ከጊዜው ጋር ከዘመኑ ጋር እንዳታዩብኝ እንጂ መብርሃንን እኔ ኦሮሞኜ ብፈጠር በምን እድሌ ብሎ ኦሮሞነትን የተመኘ ነው። ኦሮሞ ሞኝ አይደለም። በተገለባበት ቁጥር ቤት መጥቶ ጊፍት የሚሰጥ ሞኝ ኦሮሞ የለም። እናቃለን ማን እንደሆንክ ጽንሰ መሰረትን ጠንቅቀን ስለምናቅ ሃይማኖት ላይ ስታሾፍ ብሔር ስታሰዳድብ የነበርክ ወራዳ ሰው ነህ። ደግሞ የሸገር ልጅ አትበል። የሸገር ልጅ እንዳንተ ሰገጥ አይደለም። ቬንቲ ቢኖረው ዴሽ አካፍሎ የሚያድር ነው። ያራዳ ልጅ ነው አብዛኛው የሸገር ልጅ። አማራን የተናገረ የለም። እሱ አማራም አይደለም ሲጀመር። አንደኛ ደረጃ የኛውንም ማለት ነው አውቆ የሱ ስራ እጅግ በጣም እስስት ስለሆነ እጅግ በጣም ቆሻሻ ነው። ሁላችሁም እዚህ ጋር እንድታዳምጡኝ ፈልጋለሁ። ያ ምንድነው ይሄ ልጅ እጅግ በጣም አውቆ ልክ ማለት ነው የሆነ ክፍተት ካለ ይመስልና የሆነ ኦኔግ ላይ ተለጥፎ ብልጽግና ላይ ተለጥፎ ሌላ ብሔረሰብ መዝደብ አማራ ላይ ተለጥፎ ኦሮሞ ላይ መዝደብ ምናምን ነገር መጣና ደግሞ የሆነ ልክ ኦሮሞ ሰፖርት እያደረገው ይመስል ወይ የኦሮሞ መንግስት ለሱ የሆነ ነገር ያደረገለት ወይ ደግሞ ፕሮሚስ የገባለት አስመስሎ ይሄ ብሔረሰብን የሚሄደው እስስታው አካሄድ ይሄ ማን ሲጀመር እንደዚህ አይነት ነገር ሁሉም ሰው ገብቶታል። አንድ ቀጥል ወላሂ ለአዚም ነው መልሽ ይሄ ልጅ እንኳን ከኦሮሞ ባለስልጣን አንድ ይቅርና ማለት እኔ በጣም መንቀው ሰው ነው። እኔ በእናት በጣም ተናድጃለሁ። ትንሽ ለል ወጣ ስልዳለቻ ነው አታገኘዋለን ንቀት ሆኖ ያለኝ ሽንታም ወሰክ የትም ቦታ ላይ ማንም ሰው ብሎ የማይቆጥረው ልክ ለራሱ ለማመቻቸት ብሎ የሆነ ነገር ይቀምር ይመጣና አሁን ለምሳሌ ዳለቻ እንትና ጉታ ማክስ እንትና ልጅ ነው እንትና ነው የሚረዳሽ እንትን ወሰክ ኦፍ ኮርስ ሚሊዮነር ነገርኩ። በአሁኑ ሰዓት እኛ ስራ ላይ ነን። ታግለናል፣ ከፍለናል፣ እጅግ በጣም ብዙ መስዋዕትነት ከፍለናል። አባቶቻችን አያቶቻችን እኛም ህይወታችንን ጊዜያችንን በጣም ብዙ የተከፈለበት ነገር ነው። ነገርኩ። በተለይ ኦሮሞን ስነካ እኛን ለመከፋፈል እኛ ላይ ተለጠፈ ሌላ ብሔርን አትስደብ፣ እኛ ላይ ተለጠፈ ምንም አትንካለን። እኛ ማንንም መንካት አንፈልግም። ስለ ባህሪያችን ስነ ልቦናችን የኛ እንትን አይደለም። አናቀህም፣ አታቀንም። ሽንታም ደግሞ እስከዛሬ ድረስ የከፈልከው ለከፈልከው እስከዛሬ ድረስ ነው ለሰራኸው የትኛውንም ክርስትናን ለሰደብከው እስልምናን ለሰደብከው ይሄን ሁሉ ብሔረሰብ ላዋረድከው ዋጋ መክፈያ ሰዓት ነው። This is my final word. እመናኝ ካልኩ ማነኝ ሽንታ እኛ ደንቆሮ የወጣበትን ማህበረሰብ ያላከበረ የአማራን እናት ገና ለገና ገንዘብ አገኛለሁ ብሎ ፊንፊኔ ላይ የሚለምነው የአማራ እናት ነች ብሎ እኮ ተወልጃለሁ ወይም የኔ ማህበረሰብ ነው ብሎ የሚያስበው ማህበረሰብ ያጨቀየ ደደብ ሰው እኮ ነው። ማህይም እኮ ነው። 6 ወር ሙሉ አማራን ሲሳደብ የነበረ ደናቁርት ደንቆሮ ነው። ይሄ በምን ሂሳብ ነው አማራ የሚሆነው? አይደለም እኮ አማራ አይደለም ማህይም አይሆን የሆነ ቀመሩ ነው እንጂ ዶክተር አብይማ የሆነ ሰውማ ብሔሩን አይሸጥም። እንዴት ሰው አማራ ሆኖ አማራነቱን ይሸጣል? ለምን ራስ ይችላል ተሳደበም? ወንድ ከሆንክ ወንድነትህን አቅምህን ራስን ትችልና ወይ ፓርቲ መስርተ ወይ ፓርቲ ላይ እኛ ላይ ተለጠፈ ማንንም አታስቀይም። የላከ የለም ሚልከም የለም ሲመር እኛ ራሳችን የተብቃቃነን ተዳቢ ከፈለክ ጦረኛ ከፈለክ ወንድ ሽንታ እንዳንተ አሜሪካ ነው አይደለም። የኢትዮጵያ ያም ፍንፍኔ ዋና ከተማ ላይ ቁጭ ብዬ ያወራው ነው ወሰክ አንተ ኢትዮጵያ መርገምት ነህ። ለቤተሰብ ትልነ አንተን አልወለዱም አሩህ እንጂ ቤተሰቦች ወራዳ የወራዳ መጨረሻ ቆሻሻ ነህ አንተ ማለት ነው። ቆሻሻነት ነገርኩ የነካው ኦሮሞ ነው። ስለዚህ ደግሞ የኦሮሞ ልጅ ተሰባስቧል። አንዴትም ከውጭንቅት ላይ ያገርለ የትም መሄጃና መውጫ ስለሌለክ ዋጋ መክፈያ ሰዓት ነው። ኃጢአት በስቶ ፈጣሪ ጋር ዋንጫውን ሞልቶ ፈሷል። የኢትዮጵያ ብሔረሰብ እንባ ማለት ነው። አንተ ሁሉንም እምነት ያወረድክ ትልልቅ የተከበሩ የእምነት አባቶችን ያረከስክ ማህይም ፈጣሪ ከጎንህ አይደል? ለዛ ነው ዛሬ ህዝብ ሆ ብሎ የተነሳበት። እመነኝ መጥፊያ ነው። አመሰግናለሁ። አንድ ትንሽ ሐሳብ በዚህ ላይ ጨምር። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ያ በዚህ አጋጣሚ አይ ቲንክ እኔ ብዙም ማንም ሰርፕራይዝ የሆነ የለም። በተለይ ለኦሮሞ ማህበረሰብ ስለሚያውቁት ነው። ከፌስቡክ ጀምሮ ምን ያህል ሲገለባበት እንደነበረ ኦሮሞ ስንቴ እንደሆነ አማራ ስንቴ እንደሆነ ሁላችንም እንረዳው ነው። በቅርብ ጊዜ ቲክታክ
ወይ ለፌስቡክ ሳይጠቀሙ ወደ ቲክታክ ለመጡ ሰዎች ነው የሆነ ነገር አዲስ ነገር ሊሆን የሚችለው እንጂ እኔ ሁሉ ጊዜ ኤክስፔክት ማድረገው ነው አንድ ቀን ሊቀያየር እንደሚችል። ግን ተቀየረም አልተቀየረም ዮኒ ተጽዕኖ ፈጥሮ አያውቅም። በዚህ አጋጣሚ እንዲሁ ለስድብና ለመደበሪያ እንጂ ሲጀምር የኦሮሞም ስነ ልቦና በዛ ደረጃ በአንድ ወረኛ ወንድ በወረኛ ፖለቲካ የሚመራ አይደለም። ግን ከምንም በላይ እናንተም በሆደ ሰፊነት እንደገና በትጋት ስትከታተሉት ስለነበረ ሁልጊዜ አንድ ቀን ሊቀየር እንደሚችልና ሰውን ሊያዋርድ እንደሚችል ይታወቃል። ያ የእሱ መገለጫ ነው። ሰውን በኢንድ ኦፍ ዘ ዴይ ማዋረድ የበላበትን ወጭት እንደሚሰብር ሁልጊዜ የሚጠበቅ ነገር ነው ዮኒ ማኛና እኔም ቅርብ ጊዜ ነው ያወቅኩት። ያው በዚሁ በአንዳንድ እርዳታ ጉዳዮች ላይ እሱ ጋር ስሳተፍ ነው በዛ የተቀራረብ ነው እና እኔ የኦሮሞን ስነ ልቦና በደንብ አውቀዋለሁ። አማራ ነኝ በእርግጥ እናንተም ወደ ሰፊነት ትልቁንም የአማራ ህዝብ ነጥለን ማየት መቻል አለብን። ይሄ ትልቅ ልዩነታችን ሪቮሉሽን አንድ ነገር ልንገር አይደለ የአማራን ህዝብ ከጎናችን እንዲበር ያደረገው ልንገር አይደለ የአማራ ህዝብ ከኦሮሞ ጋር እንዲጣላ ያደረገው ነምበር 1 ማንም አይደለም። የሚኒሊክም ታሪክ አይደለም። አንደኛ ይሄ ልጅ ነው። እኔም እሱ ነው 100% ብሌም የማደርገው። ሁልጊዜ ሰዎች አልተረዱኝም እንጂ ፍሮም ዴይ ዋን ሃይማኖት እንዲደፈር ያደረገው እሱ ነው። አንዴ ኢዮዳብ ረዳ ተዘግቶበታል። ኢዮዳብ ኦርኬስትራ የሚል 700 ፎሎ ነው ያለው። ለአንድ ወር ተዘግቶበታል። አንዳንድ ቁጥር ጻፍ 300 ብቻ ያ እኔ ማለት ነው። ሁላችሁ ያላችሁ አንድ ቁጥር ጻፍ ኢዮዳብ አንዳንድ ቁጥር ጻፍ አንድ ቁጥር ጻፍ አንድ ቁጥር ቶሎ አንድ ቁጥር ጻፍ። አሁን ሁሉም አንድ ቁጥር ይጽፋሉ። አንዳንድ ቁጥር ጻፍ ኢዮዳብ እና የሚገርማችሁ አንድ ጊዜ ምን ሲያወራ ነበረ የሆነ እስራኤላዊት ጋር ማን ነው የሚያወራው? ማንም ቀጥል ግን በጣም ማለት የኢኮኖሚ ችግር እንዳለበት የገባኝ ምንድነው እኔ በቃ ሰው ሁሉ መምረጥ እስኪያቆም ድረስ ጌም ከማን ጋር እንደሚጫወት እንኳን አያውቅም። ምክንያቱም የኢኮኖሚ ችግር ለቃንድ አበባ ለሱ ትልቅ ቦታ እንዳላት የገባኝ ዛሬ ሳይሆን በቃ እንደዚህ ከአሜሪካን ሆምለሶች ጋር መጫወት ሲጀምር ልክ እንግዲህ የመጨረሻኛ ለፎርፋን እኮ ወይ ጂጂ ወይ ከዳለች ሀገር ቢጫወት አይገርመንም። ለምን በቃ ፈን እያደረጋችሁ ሁለታችሁም ሁላችሁም እዚህ ውስጥ ያላችሁት በጣም ተጽዕኖ ፈጣሪዎች ናችሁ። የኢኮኖሚ ችግር የለባቸውም ብለን የምናስባቸው ሰዎች ጋር ቢጫወት ችግር የለውም። ግን ወርዶ ከሆምለሶች ጋር መጫወት የጀመረ ጊዜ አሮስ ላይ ፖስቲንግ ምንድነው ችግር የተፈጠረበት? ሰውዬ የፊቱ ቴክስቸር ትክክል አልነበረም። ሜንታሊም ደግሞ አንዳንድ ጊዜ የሰው ልጅ ጨርቁን ጥሎ እስኪያብድ ድረስ መጠበቅ የለብንም። ሰውየው ግን አብዷል ኮምፕሊትሊ። በዛ ደረጃ ላይ ስንመለከተው ነበር እና ከሆነች እስራኤላዊት ጋር ቁጭ ብሎ ምንድነው የምትሰራው ብላ ጠየቀችው። ባይ ዘ ዌይ የሆነ እንግሊዘኛ አይችልም። ላይክ ዋት ዘ ፋክ ምናምን ይሄ አይ ዶንት ጊቭ አ ሺት ምናምን የሚለው ነገር ተራ ወርድ ነው። እሱን በማንም በ3 ወር ገብቶ የሚያውቀው ነገር ነው። ግን ዲፕሊ ናና ኢንተርቪው ተደረግ ቢባል አቅም ኖሮት ለኢንተርቪው የሚቀመጥ ሰው አይደለም። እና ልጅቷ ምንድነው የምትሰራው ምናምን ስትለው እስራኤላዊ ናት ሪል ስቴት ብሎ ተናገረ። እና እኔ በጣም ገረመኝ። ምክንያቱም የማያደርገው ነገር ነው፣ ግን ሊሳካለት እዛ ቢዝነስ ውስጥ መግባት እንደሚፈልግ ስማ። ዶሮ የለውም ሪል ስቴት እኮ ስማ። ዮኒ ቬጋስን ተማምነው ዮኒ ቬጋስን ባለስልጣን እናስነሳበታለን እዛ ከግብ አይደለም። እሱ ወርቋ አይተነው በእግሩ ነው በኬንያ የወጣው። ምን ኤግዛክትሊ እሱን ነው የምልህ እኮ። ግን ድሪሙ ምንድነው የኦሮሞን ፖለቲከኞች ተጠቅሞ ባጭሩ እሱ መሬት ወስዶ የራሱን ቢዝነስም ከዚህም ከዛም አምታቶ የሆነ ነገር ውስጥ መግባት ነበር። የኦሮሞን ፖለቲከኛም ሆነ የኦሮሞን ህዝብ አላወቀውም። ገባሽ? አልተረዳውም ህዝቡ ምን ያህል ስማርት እንደሆነ። እንደገና ደግሞ ትላንት ሲሰራ የነበረው የመጣበትን መንገድ ማንም ይከታተል ያለ አልመሰለውም። እኔ ሁሉ ጊዜ እንደውም የሆነ ሰው አይ ቲንክ ጂጂ ነሽ መሰለኝ እንዳለቻ ሲስቅ የእውነት እንዳይመስልህ ምናምን ብለሻል አስተያየት ሰጥተሻል። እና ገደል የሚከት የሚበዳ ዳልቻ ነው ብየዋለሁ። ያ ኤግዛክትሊ። እና ብዙ ጊዜ እከታተልሻለሁኝ እና የኦሮሞን ስነ ልቦና እሱ ጋር ያለው አራድነትና ኦሮሞ የደረሰበት አራድነት የሚገናኝ አይደለም።
የጫማና ኮፍያ ነው ልዩነቱ። እሱ እንደ ትላንቱ አጭበርብሮ የቁራሌውና የወያላ እርድና አለ አይደለ? በዛ ውስጥ ነው ያለው። እስቲ ያልሰለጠነ እዛው ጨርቆስ ውስጥ ተቀብሮ የቀረ ልደታ ቤተክርስቲያን መቃብር ውስጥ የቀረ እርድና ነው ያለው እና እኛ እናውራ ብንል እኮ በጣም ነው የምናፍረው ከዮኒ ማኛ አይነቱ ጋር ለመነጋገር በምንም ታምር የምንመጣጠን ሰዎች አይደለም። እሱ የድሮ ወሬ ነው የሚያወራው የሚኒልክና የኃይለ ሥላሴ። በዛ ላይ እድሜውም ትልቅ ነው። ጂጂንም ሆነ ዳልቻን ያደርሳቸዋል። ባይዘው ኦነስትሊ ነው የምነግራቸው። ኑሮ ስለተስተካከለለት ነው እንጂ አገር ቤት ሄዶ እኮ ጓደኞቹ እንዳለ ዮኒ ማኛ ጓደኛችን ነው ብሎ እንዳለ ጥርሳቸው ያለቀ ወዳቸው የተሸበሸበ ናቸው ጓደኞቹ። አይስበረጋት ነው የምላችሁ ፍሬንዶቹ ማለት ነው። ሪቮሉሽን ከይቅርታ ጋር በጣም የድሮ ሰው ለመሆኑ ማረጋገጫ በዛው በወጣበት ዘመን ፋሽን የሚለበስ አለባበስ ነው ተመልሶ ሀገር ላይ ለብሶ ሄደው። እንዳስመራራዳ እኮ ጅንስ በጅንስ ለብሶ እኮ ነው የገባው። ጅንስ በጅንስ የመጨረሻ ደንቆሮ ከመሆኑ የተነሳ ከላይም ከታችም ጅንስ ለብሶ ሄደ። የመጀመሪያም የመጨረሻውም ሰገጤ ነው በወጣበት ዘመን። ራንግረር የሚባለው ከየት እንዳመጣው እንግዲህ እግዚአብሔር ያሳያችሁ። እኔ ብቻ ነኝ ለካ ሸገር ላይ አራዳ። ይሄን አለባበስ እኮ የለበስኩት እኔ ነኝ። ለካ የኢትዮጵያ ሕዝብ ፋራ ነው አለ እኮ ጂንስ በጂንስ የሆነ የኃይለ ሥላሴ አለባበስ ለብሶ መጥቶ የወጣበት ዘመን ነው። እስከዛሬ እናቱን እሱ እኮ አባት የለውም። አባቱን አያውቅም። እናቱን ልብዳ አባቱ እኮ ተንሸራቶ ሽንት ቤት እኮ ገፍትሮት እናቱን መብዳት ለምዶ ይሄ ቡስቲ ማለት ነው ከእናቱ ጋር እየተባዳ ማለት ነው። አባቱ ማለት ነው ይሄ የቀበሌ ቤት ነው የሚኖረው እና ወደ ኋላ አባቱን ገልብጦ የድሮ ሽንት ቤት የከፍቶ የለም እዛ ውስጥ ገብቶ አር በልቶ አልተቀበረም። አባቱ እዛው ነው የሞተው። እናትም በደዋቸው መቼም አላውቃቸው አልተከብት እናትን ልብዳል በቤት አንተ በቃ ተናጋሪ ነው ምናምን ፖለቲከኛ የት አባት ሰማ በቀለውያ ትምህርት ቤት ላይ ተማርኳት ጠጃ ማላቀም እንዳት ዶንቆሮ በጨክ ብላር እንዲያቋርጥከው ምን ታውቃለህ? ፖለቲካ ከኔ ጋር ስትገጥም እኮ ከኔ ጋር እኮ ማውራት ትፈራለህ እኮ ያልኩትን ሁሉ እሺ ብለህ እኮ ነው የምትገባው አንተ የወንድ ሸሌጥ ጥምልምል ሸርሙጣ ይቁላሙ ለእናትህ ልብዳ። በነገራችን ላይ ዳለቻ በስንት ገዛው ሸጥልን ብለውት ነበር ታውቂያለሽ? አጂጂ የሚስትህን ሜካፕ የጨረስክበት እናትህ ልብዳ። ልጅ ወልደህ አንድ በቂት ልጅ ወለድክ እንደ እናትህ በዳ ማዲያታም የወንድ ማዲያታም አንተ ገባታ የሚገርመው ምስቱ አራች እንጂ ወለደችላትም ማለት ነው። እቺ ሽልጥልጥ እሷ ራሱ ማለት ነው። እቺ ባቷ ላቃታለች ይሁት እስኪ እናትህ ልብዳ ወንድ ሀገርን አረቄ የምታጣ ሴት መስለህ ሀረቄያ እናትህ ልብዳለች የታባ እናትህ ገና አመት ትረገጣለህ። የጅልነቱ ጅልነት እኮ ጸጉሩን ፊንፊኔ ውስጥ መጥቶ ማሰራቱ ማለት ነው። በጣም ፋራ እኮ ነህ። ፋራ ማለት ነው። አሮጦ ሄዶ ቤቱን ይከፍታል። ያልቃሽ የአማራት የሐኪም ማስረጃ ለጥፍና ቴስት ለላቸው አንተ እንባታም ጉዲቻ መንገድ ላይ ተወልደ ያደግክ እናትህ ልብዳለህ አንተ ደነዝ አሳማ ምንም አታውቅም። አርታ ካገኘች እኮ የራሷን አርት በላለች ዙራ ከራባት። አንተ እኮ አሳማ ለምግብ ብለህ $150 ብለህ አንድ አንበሳ እኔ አንድ ቀን በጣም ስለምንቅ አንድ ቀን አንበሳ ልጀላ አላውቅም። ዳለቻ በጭዌ ቀጥቀጥ እባክህ በጭዌ ቀጥቀጥ የሚያሳብደው እሱ ነው። ለአንተ እኮ 1000 ኮይን የሰጠው እኮ ነው ሙሉ ቀን አማራም ትሳደብ አንተ ከብት ዶንቆሮ ባላገር ጥፍራም የእግር ከጎጃም ተዛታ ሞፈርና ቀንበር ሰቅለ ከሀገር ወጥተህ ያራዲዬ ልጅ አረፋራ ኢሳም እንዳለው ያራዳ ልጅ አራዳ ነኝ አይልም። እርድና ተፈጥሮ ነው። እርድና የራስን ህዝብ ማክበር ነው። አንተ ቆሻሻ ደንቆሮ ዋይም ደነዝ ያረቄ ቤት ልጅ የጠላ ቤት ልጅ እናትን ልብዳ አንተ ከእናት ጋር መደብ ላይ ቁጭ ብለህ እናትን እያስበዳኩ ቁማር የምትጫወት የእናትን እንስሳ ሲዘቁ ወሰቁ ጉርሻ የስሙን ጉርሻ የምትበላ ልጅ እኮ ሱጣም ደግሞ ሚስት አለኝ ምናምን ደርግ መውረዱን አያውቅም እኮ ዳለቻ እንጀራ ትበላ ነበር። አግብተህ ዶሮ ትበላ ነበር። አንተ ቡሪቶ እየበላ ነበር። ያ ፈርስ የግመል ፈርስ አንተ የፈረስ ምግብ እኮ ነው በላው ቤት ውስጥ ሜክሲኮ ጓቲማላ በባህላቸው እንግዳ ቤት ከመጣ $100 ከሰጠ ይበዳታል። ሚስት እኮ ሸሌ ናት። በ40 ብር መንገድ ላይ ስበዳት እኮ ነው ይዘህ የገባህ አንተ ራስህ ታካብዳለህ እንዴ? ዥዋዥዌ እናትን ልብዳለህ አንተ ውሻ ደንቆሮ የኔ ውሻ የኔ ተላላኪ እናት እንደፈለኩ ሳረግ ነበር።
ዳለቻ እኔ እኮ የምታናደኝ ቆይ ሲማሜ እኔ የምታናደኝ ዳለቻ $1,000 ትርፍ ሰጥተው ሽጥልኝ ሲሉ ያኔ በሸጥከው ኖሮ ለምን ተገዛው ነው እኔ $1,000 እኮ በአንድ ቀን ነው የምጠጣበት ይሄን ውሻ አይ በቃ የማይረባ ነው ምን ይሰራ ያኔ ሽጥልኝ ለተባል ብልሸጠው አሪፍ ነው ተሶክቶ ባለፈው ቾኮል ከኔኮ ምሰራው ላቃለሁ ሸራፕ ስለ ውዋል ካታከም ምን እየሰራው እንደሆነ ይሄን ከማልማ ጥብልብል ሸጥ በዚህ ሩሙን ቀይራ አቲሲ ፊንገሌ ኦቶይኒ በይንዱበቲን ኢሰቡሱ ቀብናዳ አካከነ ዱበቱ ዋን ቤኩፍ ያኒ አደም ሲሳ ከነ ዋን ቱሬፍ ማዲያታ በጣም የሚገርመው ያና ይሄ አይደለም እኮ እጅግ በጣም አካሄድ እንትና ልጆች የባጫ ልጅ የእንትና ልጅ አንተ እካካም ማለት ነው አንተ ነገርኩ በዛች ኪንታሮት በመታክል ማለት ነው ልጅቷ የብርሃኑ ጁላ ልጅ ናት ምንም አያውቅም የሰገጤ የባጫ ልጅ ምናምን ይላል ፋራ ዘው ብላ 4 ኪሎ ትገባለህ እንደኛ ከይቅርታ ጋራ ዳለቻ ብርሃኑ ጁላ ይባልም ፊልድ ማርሻል ክቡር ኢታማዦር ሹም ብርሃኑ ጁላ ብለህ እናት ልጅቷ እናትን ልብዳ ለኛ ተውል ምንም አይነት ልዩነት የለንም እኛ ነገርኩ እኮ ስትነካ ሌላ ቢቀር በሶሻል ሚዲያ ደረጃ እንኳን ስለነካ ነው እኮ በዚህ ከዛም የመጣንበት አንተ ለማኝ ማለት ነው እከካም ነገርኩ ከታላቁ አክቲቪስት ከሰብአዊ መብት ተከራካሪ ከታላቁ ወንድማችን ከአቶ ዳለቻ አንድ ትዕዛዝ ነው የምንቀበለው ይሄን የምንናገረው እኮ አገር ቤት ሆነን ነው ያው መዲና ላይ ሽንታ ምን አይነት ትዕዛዝ ስለሚለው አብረን እንይ ሌትስ ጎ 10,000 ኮፒ ሊንክ ታፕ 1 ሚሊዮን ግቡ ወልቀርቃራ ጆለንከኛ ወሰንካሃ አዳራው ጂጂ ከጀርመን ዳለቻ ከአሜሪካ ማሜ ከፍንፍኔ ከ4 ኪሎ ይሄው ኤኬ ከጫካ ምን ትላለህ እንደዚህ ነን እንግዲህ ሲሲስ አካይዳችን ነው ሲሲስ እንዴት አባት ነካናል አሁን ለምሳሌ ማን ተነካ ምን ተነካ ከየት ተነካ እንዴት ተነካ አላቀም እኔ በቃ መቀላቀል ነው እንደዛ ነው ሆኖ እንዴ እኔ እግዚአብሔርን በጣም እኮ ነው እኔ እንደዚህ ባልጋል ብዬ አላሰብኩም ነበር እግዚአብሔር ተቀብላ ጂጂ እናንተ ያልተረዳችሁት ነገር ልጁ ከመባለግ አልፎ በጥቂት ጊዜያቶች ውስጥ ጠብቁ ራሱን የሚያጠፋ ነው ኦፍ ኮርስ ማንንም አይነካው ማንንም አይገደውም ግን አይናችሁ ያየ ራሱን የሚያጠፋ ሰው ነው ዮኒ ማኛ ወይስ ሞሱን ብቻ ራሱ ሰዓት ራሱ ማለት እኛ ነገርኩ አንድ ነገር ብቻ ልንገራችሁ እዚህ ጋር እስከ ዛሬ ድረስ ያከበርን እኔ ራሴ የሆነ ሰዓት ላይ ነካነካስ ወዳለቻ ነው ታው አለ በቃ አንድ ቃል ነው ታው ከዛች ቴክስት እጪ በህይወቱ ጽፈው ታው በቃ ታው ከዳለቻ ቁጥጥር ስር አለ ነው እስከ ዛሬ ድረስም ያለ ወንድሜ አካሄድ ንግግር የሆነ ሙድ ተመችቶን አይደለም አንተ ሻላፈታ ማለት ነው እኔ ከገረመኝ ነው ማሜ ሚስጥር ላወጣ ነው ጉማሬ ቆይ በጣም ይገረመኝ ቆይ አንዴ እነዛ ጉማሬ የሚያክሉ ልጆችን የወለድ ከዛች ኪንታሮት ካጥና አንተ ለማኝ እድሜ ልክህን ማለት ነው በዘመን ማለት ነው ፌስቡክ ላይ መለመን ዩቲዩብ ላይ ለምን ቲክቶክ ላይ እድሜ ልክህን ለልጆች የምታወርሰው ለማን እንደሽ ወሰላታ ነገርኩ ቀይሮ ባንሳ ተስመጭና ላይ ቁላይሎ ያታሮት ስማ ባቄላ ቁላውን ቂጡ ላይ ለጥፎ ነው የሚዞሩ ቁላው ቀዳዳ አላት ቁላውን እየፈነገረ ነው የሚዞሩ ቂጡ ላይ ጣቱ የግራ ጣቱ ከቂጡ ሶታ ከመሄድ ድንቆሮ ማይከመናት ልብዳ እንዴት ብድፍር ነው ዳለቻን የምትነካው እንዴት አትቀልድ እግዚአብሔር ኦሮሞን ነው የነካው ኦሮሞን ነው እንዴ ወሰክ ነው ነካው አብይ ሽመልስ ነው የተናገረው እንዴ ባለጌ ስድ እግዚአብሔር አንድ ሰውን ሲነካ ኦፍ ኮርስ ስማ እኔ አሁን ገስት ላይ ሳገኘው እያራራት ስለምደክለው ከኔ ጋር ብዙ እንትን ገና አሩን ነው ባበለው ገስት አይቀመጥ ዳለቻ ብቻውን ቤት ውስጥ ምን እንደሚዘፍን ሰምታላ ብቻውን ምን እንደሚዘፍን ሰምታል ያንን ዳይኖሰር እየሰጠው ፕሬዝዳንት ማሜ ቆይሲ ዘፈኑን እናሰማው አንዴ ልቁንስ ማለት ነው ዳለቻ እኔ አሁን ካንተ አንድ ነገር ብቻ ነው የምፈልገው ትዕዛዝ እንዳለ ሆኖ ይሄ ልጅ ገስታው ለምሳሌ ቴዲ ጋር ይግባ ሌላ ቦታ ላይ የፈለገ ቦታ ላይ ይግባ እሱን የሚያዝገሮች ሪስክ ይሰሩ ይሄን ትዕዛዛውን አስተላልፍ የትም ቦታ ገስት እንዳይገባ የትም ቦታ ላይ ራሱን የማይፈልግ ሰው ያስገባው እያራራት ከሰቱ ጀራራት ሜትር ነገር ነው ጉሮጉሮ ቡሽቲ እናቱ ላይ ቡሽቲ ሌሽቲ
ይቅርብ ሲሉኝ ሁሉንም ትቼ ከዘመድ አዝማድ ከጓደኞቼ እያለ ነው ብቻውን ሆኜ ቀረሁኝ ተለያይቼ። እግዚአብሔር እስከ መቼ ነው እሱ እዛም ሲፈልገው ኦሮሞን ሲፈልገው አማራን ሲፈልገው ትግሬን ሲፈልገው ኤርትራን እያደረገ ህዝብን የሚያባላው? ሲፈልግ ኦርቶዶክስ ሲፈልግ ሙስሊም ሲፈልግ ጴንጤ። በቀደምታ ጴንጤ ሆኖ ኦርቶዶክስን ሲሳደብ ነበር። ኦርቶዶክስ ሆኖ ደግሞ ጴንጤን ሲሳደብ ነበር። ኦሮሞ ሆኖ እኔ ከአብይ ጋር ነው የምሞተው የኦሮሞ ህዝብ ብሎ አማራን ሲሳደብ ነበር። አማራ ሆኖ 10 ዓመት በሙሉ ከኦሮሞ ጋር አጣላን። እኛ አማራ እግዚአብሔር ምስክሬ ነው፣ አንድ የአማራ ልጆች እኛ ላይ አልደረሱ። እሱና እሱ ነው አማራ ነኝ ብሎ እንደዛ ሲያባላን የነበረው። እኔ ምላችሁ እስከ መቼ ነው ይሄ ልጅ አንድ ቦታ ሳይቆም ይሄንን ህዝብን በእምነትና በማንነት እያባላ ሲፈልገው ኢትዮጵያ ድረስ እየገባ እስከ መቼ ነው እንደዚህ ሆነን እንቀጥለው ነው? እስከ መቼ ነው? አሁን መቆም አለበት ይሄ ነገር። መታገል ይታገል። ግዴታ ይቆማል። ማንም ስለመጡ እግዚአብሔር ምስክሬ ነው ይታገል። ያ ይሄ መንግስት የአንድ ሰው የአንድ ዘር መንግስት አይደለም፣ የኢትዮጵያ መንግስት ነው። ሰው ነው ሊያጠፋ ይችላል፣ ሊሰራ ይችላል። አለቀ። ግን አብይ ላጠፋው ኦሮሞ ይሰደባል፣ ደብረጽዮን ላጠፋው ትግሬ ይሰደባል፣ ኢሳያስ ላጠፋው የኤርትራ ህዝብ ይሰደባል፣ ጳጳሱ ለሆነ ነገር ለተናገሩት ሙሉ ኦርቶዶክስ ይሰደባል። ሲፈልገው ጴንጤ ይሆናል። መቆም እግዚአብሔር ምስክሬ ነው መቆም። ይሄ ልጅ ማስቆምና መቆም አለበት። በቃ ዳልቻ መቆም። ለነገሩ ኦልሬዲ የሰማሁን ሰምተሃል ዳልቻ። በቃ እሱ አሁን እኮ እንዲህ የሆነው ለምን እንደሆነ ታውቃላችሁ? እናቴ ኢንግላንድ ሄዳለች ብሎ በቀደምነታ ተናገረ። እኔ እፈራ ነበረ ይህንን ነገር ራሱ አንድ ቀን የሆነ መንገድ ካገኘ ተመልሶ እንደሚቃለሁ። አሁን እናቱ ልክ ኢንግላንድ ገቡ ከ3 ቀን ከ4 ቀን በፊት ስድቡን ጀመረ ማለት ነው። ባንዲራ እንትን ብሎት አይደለም። ምን ብሎ ነበር ባለፈው? የአዲስ አበባ ልጆች ገደል ይግቡ፣ የአዲስ አበባ ነዋሪ እንኳንስ እናንተ አይደላችሁም እናቴን ብትሆን መፈንቀል ካለባት ትፈንቀል ብሎ የአዲስ አበባን ህዝብ ሲያጥረገረግ ነበር። ሰው ይሁን እኔ አንድ አቋም ያዝ አይደለም ሲናገር፣ ግን ህዝብና ህዝብን የሚያጋጭ ሃይማኖትና ሃይማኖትን የሚያጋጭ ነገር ይዞ ሁሉ ጊዜ ተመሳሳይ ሁሉ ጊዜ እኛ ጋር ሆኖ ሌላውን ይሳደባል፣ እዛ ጋር ሆኖ ይሄንን ይሳደባል። አረ ይሄ ነገር ጥሩ አይደለም። ልጅ እንደ ቀልድ የሚታይ አይደለም። እግዚአብሔር በስድብ የሚታለፍ ሳይሆን ለአንዴና ለመጨረሻ ጊዜ እርምጃ መወሰድ አለበት። ይሄ ልጅ በህግም ይሁን በኢትዮጵያም ህግ ቢሆን በአሜሪካ መቆም አለበት። በስድብ ብቻ አይደለም መቆም አለበት። እሱ ነው የሚያባላን። እኛ የአማራ ልጆች መብታቸውን ሲጠይቁ ይጠይቁ፣ ቁጭ ብለን እናዳምጣለን። የኦሮሞን ህዝብ እስካልነኩ ድረስ ስርዓቱን ነው እየነኩ ያሉት አይደለ? ምን አገባል? የትግሬ ህዝብ ምን አገባል? ምን አገባል? እኛ መብታችንን ስንጠይቅ እኮ እኛን እንደዚህ የሰደበን እኮ የለም። ሰድቦናል። ከቄሮ ጋር ባይቆሙም አትሊስት በዝምታ እኮ አልፈውናል። እሱ ብቻ ነበር ሲሰድበን የነበረው እኮ እሱና ደሩዛ ሀረሩ የተወሰነ ሰው። ኢሳት እንኳን እኮ ከኦሮሞ ጋር ነበር የቆመው እንደ ኢሳት 360 ሳይሆን በፊት አይደለም እንዴ? የእውነት እንነጋገር ከተባለ እኮ እንደዚህ ልጅ እኮ የበጠበጠን ከመጀመሪያ እስከ መጨረሻ ድረስ የበጠበጠን ሰው እኮ የለም። ከትግሬ ጋር አጣላን። ጆሃርን ቆሞ ፊት ለፊት እስከማሳ እኔ ከዚህ ልጅ ጋር እንዴት ነው የሚቆመው ነው እኮ አንዳንዴ የሚገባኝ። ያ ይቅር ባይነት ኦኬ፣ ግን ሲበዛ አንዳንዴ የሆነ ነገር መደረግ አለበት። በቃ የሆነ ነገር ይሄ ልጅ ማቆም አለበት። መብቱን አይናገር አይደለም አካሄዱ፣ ግን ሲከፈለው ከአንዱ ጋር ቆሞ የአንዱን ጥንብር ኩስ ማውጣት። ያ ባለስልጣን አይቀረው፣ ተራ ሰው አይቀረው፣ አክቲቪስት አይቀረው፣ አነጋገሩ መርዝ። እሱን ደግሞ የሚከተል በጣም ብዙ ሰው አለ። በጣም ብዙ ሰው እውነት ይመስለዋል ሰው። ባይ ዘ ዌይ ማንንም አላገኘም። ሩዳን ሴንን እዛው ኢሊሊ ገስት ከስር ቁጭ ብሎ ነው ያገኘው። ያንን በቃ ልክ ባለስልጣን እንዳያገኘ የሚያወራው መሬት ላይ ነው ያገኘው። እዛው ኢሊሊ ሆቴል በረንዳ ላይ አግኝቶት በቃ ያችን ነው አካብዶ የሚያወራው። ምንም አያውቅም። የከብት ባለስልጣን የብልጽግና ባለስልጣን እሱ የሚያውቀው እኔም ብቻ ነው። እናቱ ልብ ያለ ማንም አያውቅም። የሱ ባለስልጣን እኔ ስልት አልሰጠሁትም። ዳለቻ ማሜን እንዳትገናኙ ስላለ አልተገናኘሁትም። ማሜ ቆይ አንድ ጊዜ እኔ አንድ ነገር ልንገራቸዋል። ዮናስ ቬጋስ ራሱ መጠየቅ አለበት ለምን እንዳስገባው። ይህንን ነገር እንደዚህ በውጭ ሲያደርግ ዮናስ ቬጋስ እጅ አለበት ማለት ነው፣ ሀገሪቷ እንድትበጠበት። ትክክል። ማነው እሱ? ሙሉ አድራሻ ስጡን በቃ።
ሰውዬ እኛ እየኖርን ያለነው ለማን መሰለን? ይሄ ማህበረሰብ ለማስከበር ነው። ኦሮሞ ነክተህ እንዴት አባት ትሸናለህ? ሽንታም የሽንታል ቦሰካ ደከቲ ወላሂ እውነቴን ነው የምልሽ። ወላሂ ወረበልካ ይሄ በጣም ሲሪየስ ነው። እንተቀለሽ ዛሬ እንደዚህ አይነት ነገር ላይ ስቶፕ ካላረግን ካላቆመን የማንም ሽንታም መጥቶ አፉን እየከፈተ እኛ መድፈር የለበትም። እኛ እኮ ሰውዬ እየኖርን ያለነው ስንት ሚሊየን ማለት ነው የረገፈው የሞተው ከአባቶቻችን ከአያቶቻችን ጀምሮ ጀስት እስካሁኗ ደቂቃ ድረስ የኦሮሞ ህዝብ ራሱን አንዱ ለአንዱ እየሞተ ነው ማለት ነው። በክብር ነው በክንዳችን ነው ራሳችንን አስረን እዚህ የደረስነው። ሽንታ ማንም እንዲጨማለቅብን ማንም እንዲገናብን የምንፈቅድ ሰዎች አይደለንም በፍጹም። ኦሮሞን ነክተህ ከኔ ጋር ሰላም አትሆንም። እሞትለታለሁ እኔ ብቻ አይደለም። አረ ልጄን ሚስቴን ልጄ አረ ሙሉ ቤተሰቤን መስዋዕት ይሁንላችሁ በኦሮሞ ሀገራው። በአጠቃላይ የእሱ ተረባ ኦሮሞ አሜሪካ ላይ ምግብ ቤት አለው የሚል ጥያቄ ነው የጠየቀው። ኦሮሞ እንዳንተ ኩሽና ለኩሽና አይርመጠመጥም። አንተ ማለት ሚስትህን ስራ ልከ አንተ ቀሚስ ለብሰ ኪችን ውስጥ ሽር ጉድ ስትል የምትውል ጌም ታብታብ እያልክ እየለቃቀምክ ልጆችህን የደም ግብር የምታበላ ደንቆሮ መሀይም ነህ። እውቀት የለህም። ዝም ብለህ ወጥተህ እንደ ባልቴት ከመለፍለፍ ውጪ ምንም የምታመጣው ተጽዕኖ ምንም ብቃት የሚባል ነገር የሌለ ሰው ነህ። ምንም የምታደርገውም ነገር የለም። ኦሮሞን ማግኘት ከፈለክ ናሳ ውስጥ ታገኘዋለህ። ምናልባት እዛው የአሜሪካን ኤርፖርቶች ውስጥ ታገኛለህ። ኦሮሞን ማግኘት የምትፈልግ ሆስፒታሎች ውስጥ ትላልቅ ዶክተሮች አሉ፣ ትላልቅ ኢንጂነሮች አሉ። እነሱን ማግኘት ትችላለህ ኦሮሞን ስትፈልግ። ምግብ ቤት ውስጥ ኦሮሞን ልታገኝ ትፈልጋለህ አንተ ደንቆሮ መሀይም ሙጀሊያ እከካም አንተ ወራዳ ትውልድን ያበላሸ። ዛሬ ያለው ትውልድ ሃይማኖትን እንዲዳፈር ያደረከው እንዳንተ አይነት ደንቆሮ ነው። ትላንትና ሃይማኖትን ባደፍር ኖሮ ሃይማኖትን ባታቆሽሽ ኖሮ አንተ ትላንትና ሃይማኖትን እንደዛ ባታረከስ ኖሮ ዛሬ ያለው ትውልድ እየተነሳ እስልምና ክርስትና እያለ ሃይማኖትን ባልተሳደበ ነበር። አንተ ወራዳ ጭቅቅታ እሱ ነው ሁሉ ለዚህ ሁላ ያበቃት። ለዚህ ሁላ እስከ ዛሬ ድረስ ለሰራኸው ኃጢአት መጠየቅ ያለበት ሰው ነው በህግም። አሁን ነው የምትከፍለው። እመነኝ ወሰክ መቼ የሱ ህግ መቼ እንደሚደርስ አላውቅም። ሁሌ ስራ ላይ ነን ነው የሚሉት። ሁሌ እኛዎቹም ራሱ እኔ ስንት ጠበቃ አናግራለን። ስራ ላይ ነን ግን እኔ አንድ ቀን እሱ ምንም ሲሆን እኔ አይቼ አላውቅም። ምንም ሲሆን ፎከስ ማድረግ ያለብን ይሄ ዮኒ ቬጋስ ነው። ጂኒ ቬጋስ እሱ ዴጋስ ማን ነው ምንድነው? እስኪ ጂጂ እኮ እብድ ያስፈልጋል። ዮኒ ቬጋስ ማለት እሱን ኢትዮጵያ ያስገባ ኢትዮጵያ ውስጥ የኢንቨስተሮች አምባሳደር ሆኖ የተመረጠ ላስ ቬጋስ የሚኖር የቢዝነስ ሰው ነው። ምንድነው ግንኙነቱ ነው ዮኒ ቬጋስ እና እሱ እዚህ እየለፈል። እኔ አሁን አንተ የሆነ ነገር ባደርግ ጂጂ ታይ ስቶፕ ብለህ የሆነ ነገር ማድረግ አለባቸው አይደለም እንዴ? እሱ ግን አዲስ አበባ ድረስ ፊንፊኔ ድረስ እንዲገባ ያደረገው ዮኒ ቬጋስ ነው። ያ ማለት እንግዲህ ዮኒ ቬጋስ ከዶክተር አብይ ጋር ጥሩ ግንኙነት አለው። ገባ ዋይ ለምንድን ነው የዛን ጂጂ ታስሮ ነበረ ኤርፖርት ተይዞ አልቅሶ እናቱ አልቀሳች አሮጊት መሬት ላይ ተንፈራፍራ አታዋርዱት፣ ልጅን አታዋርዱት፣ ከቤት ኑና ውሰዱኝ ብሎ አንደርከቨር ልብስ ለብሶ ተቋርጣል ወይ መጣ። በአጠቃላይ ይሄ የማይረባ ሰው